በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 12 የቅዱስ ሚካኤል በዓልና በዕለቱ የተፈጸሙ ተአምራቶች። ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል ተአምር ይህ ነው። ሚካኤል ማለት በዕብራይስጥ ቋንቋ መኑ ከመ ኤል አምላክ ማለት ሲሆን በአንድነትም ሲነበብ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። አንድም ለእግዚአብሔር አሸናፊ ድል አድራጊ የቸርነትና የርኅራኄ መገኛ መዝገብ ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት ታየሁ ብሎ ከተናገረላቸው መላእክት ውስጥ የሚመደብ ሲሆን የሰባቱም ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሾሞታል። ይህ ታላቅ መልአክ ያደረጋቸው የሰራቸው እጅግ ብዙ የሆኑ ተአምራት አሉት። ንግሥት ክሌዎፓትራ ሳተርን ለሚባለው ጣዖት የሰራቸው ቤተ ጣዖት በእስክንድርያ ነበር። ይህ ቤተ ጣዖት እስከ እስክንድርያው ፓትርያርክ እለእስክንድሮስ 312 እስከ 326 ዘመን ድረስ ነበር። ለእስክንድሮስ ሊያጠፋው ሲነሳ ሕዝቡ ከልቡ ገና የአምልኮ ጣዖት ስላልጠፋ 18 ፓትርያርኮች ያልነኩትን አንተ ለምን ታፈርሰዋለህ ብለው ተቃወሙት። እለእስክንድሮስም ሕዝቡን መክሮና አስተምሮ የሳተርን በዓል ይውልበት በነበረው ዕለት ቅዱስ ሚካኤል በዓል እንዲያከብሩ አውጆ ቤተ ጣዖቱን በቅዱስ ሚካኤል ስም ሰይሞ ቤተ ክርስቲያን አደረገው። ሕዝቡ በየዓመቱ መስዋዕት እየሰዉት ተረፈ መስዋዕቱን እየተመገቡ እየዘመሩም እያጨበጨቡ ያከብሩ ነበር። ታላቁ ጻድቅ ቅዱስ ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ ካወጀም በኋላ ሊቃነ ጳጳሳት እለእስክንድሮስ ቤተ ጣዖቱን አፍርሶ ከቦታው ላይ ቤተ ክርስቲያን ሰርቶ ታቦተ ሚካኤልን አግብቶ በዓሉን በደስታ በሐሴት አሳለፉት። እለእስክንድሮስም ሕዝቡን የጣዖቱን በዓል ተዉ፣ ይህንን የመላእክት አለቃ ቅዱስ ሚካኤልን በዓል አክብሩ ብሎ በየዓመቱ በዚህ ቀን በዓል እንዲሆን ሥርዓት ሰራላቸው። ይህም የቅዱስ ሚካኤልን በዓል ከሚያከብሩ ምዕመናን አንዱ የባህራን አባት ነበር። እርሱም እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12ቱ ቀን የቅዱስ ሚካኤል ዝክሩን የሚዘክርና ይልቁንም በኅዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በእርሱም ላይ ጥላቻ ያደረበት አንድ ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ይህ እግዚአብሔርን ለሚፈራ ሰውዬ በዚህ አይነት በጎ ሥራ ብዙ ጊዜ ከኖረም በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ችላ አትበይ፣ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በኅዳር 12 ቀንና ሰኔ 12 ቀን ከፍ ባለ ስነ ሥርዓት እንድታከብሪ አደራልሻለሁ አላት። በሚሞትበትን ጊዜ ሚስቱ ጸንሳ ነበር። ይህም ደገኛ ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ እግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከደረሰብኝም ጭንቅ ይገላግለኝ ዘንድ
ስለኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነትን ተሰጥቷልና እያለች ለመነች። ይህንንም በምትልበት ጊዜ ያለችበት ቤት ብርሃን ተመላ፣ ከጭንቋም ዳነችና መልኩም በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያንን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናው 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህም ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽ ስጭኝና ምግቡንና ልብሱን ምንም ሳይጎድል ተንከባክቤ አኖረዋለሁ፣ ለአንቺም 20 ወቄት ብር እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20 ወቄት ወርቅ ተቀበለች። ብላቴናውም በወሰደው ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩም ላይ እየተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰች። በባህሩ አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ያንን ሳጥን ባየው ጊዜ ከባህሩ አወጣውና ወደ ቤቱ ወሰደው። እቤቱም በደረሰ ጊዜ ይህንን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህር ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘና አሳ አጥማጁን በኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለኔ ይሆናል፣ ዋጋህን ግን እከፍልሃለሁ አለው። እግዚአብሔር በዚህ ጥበብ የሳጥኑ ቁልፍ ይገኝ ዘንድ በዚህ ሰውዬ አእምሮ አሳስቧልና። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያንን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ሲሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያም ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ ይሆንን አለና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሳሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወደደ። ቅዱስ ሚካኤል በታምራት የእናት የአባቱን ጸሎት ያልዘነጋ ከእግዚአብሔር ዘንድ አሳስቦ እግዚአብሔርን በሚፈሩት ሕዝቦች መካከል ይሰፍራልና ነው። ጸሎቱ ተሰምቶ ይህ ሕፃን በታምራት ወደዚህ ደገኛ ሰው ቤት ገባ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታትም በኋላ ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞም ላይ ሳለ
ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ ለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያንን ብላቴና ባህራን ብሎ ጠራው። ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው አሳድጌዋለሁና ልጅ ነው አለው። ባለጸጋውም ባህር ውስጥ የጣለው ሕፃን መሆኑንም ስላወቀ ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ቅዱሱ መጽሐፍ ለክፎች ሰላም የላቸውም ይላልና በነገራቸው ሁሉ የሚጠራጠሩ ክፉ ስራቸው የሚያሳድዳቸው የበጎ ነገር ጠላት ናቸውና ይህንን በሰማ ጊዜ ደነገጠ፣ ይገድለውም ዘንድ ፈለገ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሲያወጣና ሲያወርድ ዲያብሎስ በሐሳቡም ክፉ ነገር በመፍጠር አገዘው። ጠባቂውንም ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ፣ ይኸውም በቤት የረሳሁት ችግር ስላለ እገሊት ወደምትባል ሀገር ሄዶ መልእክት ያደርስልኝ ዘንድ ይህንን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ ከፍልሃለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ ልጄ ባህራን ሆይ ይህንን ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይህችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ሰው ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ማን ይህንን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በእርሱ መካከል የሚተዋወቁበት ማኅተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆን ስንቅ ሰጥቶ ላከው። ታማኙ ብላቴና የሚሞትበትን ደብዳቤ ይዞ በታማኝነቱ ተጓዘ። በእርሱ ላይ ክፉን ያደርግ ዘንድ ያስብ እንጂ የእግዚአብሔር ፈቃድ በብላቴናው ላይ በጎ ነውና፣ ሰዎች ክፉ ቢያስቡም የዲያብሎስ ሐሳብ የቱንም ያህል ቢከፋ እግዚአብሔርም ለሚፈሩ በስሙ ለሚማጸኑ በቅዱስ ቃሉ የተናገረ አምላክ በጻድቁ ስም ቀዝቃዛ ውሃ ያለው፣ ይልቁንም ስሙ በሚሸከሙ ለምህረት ለሚፋጠኑ ቅዱሳን መላእክቶቹን ለሚያከብር ለስሙ ለሚንበረከክ ምንኛ ምህረቱ ትበዛ ይሆን። ባህራንም መልእክቱን ለማድረስ 9 ቀን ተጉዞ የ1 ቀን ጎዳና ሲቀረው ኖ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እርሱን ለማድረስ እገሊት ወደምትባል አገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ አሳየኝ አለው። ባህራንም ጌታዬ ለማንም አታሳይ ብሎኛል አለው። መልአኩም እሺ ያም ባይሆን እንደተጠቀለለ አሳየኝ አለው። ግርማውን ቢገልጽለት ከቶ መቋቋም አይችልምና በሰው ፊት የተላከ መልአክ ይህንን አደረገለት። ቅዱሳን መላእክት
የሰው ልጆችን ለመርዳት በሰው አምሳል መገለጥ ልማዳቸው ነውና። ሳልሳዊ መልአክ ቅዱስ ሩፋኤል ለጦቢት ተገልጦ እንደ ሰው ሆኖ ስሜ አዛርያ ይባላል ብሎ የሚፈልገውን ነገር ለማምጣት ቅዱሱ አባቱ ጦቢያ ይሻው የነበረውን መልእክት ያሳየው ያስገነዝበው ዘንድ መገለጡ የሚታወስ ነው። ሌሎችም ቅዱሳን መላእክት በሰውም እየተገለጡ ለእንስሳም እየተገለጡ ተአምራትን ያደርጋሉና የመላእክት አለቃ መኑ ከማከ ልዑል የተባለው መልአክ ይህንን ተአምር አደረገ። እሺ ያም ባይሆን እንደተጠቀለለ አሳየኝ ባለው ጊዜ ባህራንም አሳየው። ቅዱስ ሚካኤልን በሞቱ ደብዳቤ ላይ እፍ ቢልበት የሞቱ ትእዛዝ አጥፍቶ የሕይወት ትእዛዝ ጽፎበታል። በደብዳቤውም ላይ የጻፈው የሞት መልእክት ደምስሶ እኔ ከባለጸጋ እገሌ የተጻፈ ይልና ይህንን መልእክት ይዞ ለመጣው እገሊት የምትባሏን ልጄን አጋቡት፣ ዳሩት፣ በዱር የተሰማራውን ከብቴን፣ በቤት ያለው ሀብቴን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና ባንተ መካከል የምንተዋወቅባትን መልእክት አድርጌልሃለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሂድና ይህንን መልእክት አድርስ፣ ነገሩ እንዳይገለጽብህ ከኔ ጋር መገናኘትህና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትናገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አድርጋለሁ ብሎ ጉዞውን ቀጠለና የዚያን ባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤው ለሹሙ ሰጠው። እግዚአብሔር ይዋሽ ዘንድ ሰው አይደለም። ቃል ኪዳኑ መሐላው ይታጠፍ ዘንድ እርሱ በሰው ድካም የሚሰራ ሳይሆን ጊዜው ቆጥሮ የሚፈጽም ጊዜን ቆጥሮ የሚበቀል ነውና አባቱ የተሳለው ተሰምቶ ለእናቱም ተገልጦላት የተባለው ቃል ሁሉ ተፈጸመ። ያምሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማህተብ እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔርን እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምጽ ስለሰማ ይህ የምሰማው ድምጽ ምንድነው ሲል ጠየቀ። ሰዎችም ባህራን የተባለ ጎበዝ ካንተ ዘንድ ልጁን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። ኖ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንድና የሴት ባሮችን በጠቅላላው የሚንቀሳቀሰውና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክበውታል አሉት። ያን ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያጎልማሳ የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያም ጊዜ በጉዞ ላይ ሳለ ተጽፎለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነ ማወቀ፣ ተረዳ። ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ሊቆጥሩት የማይቻል ብዙ ነው።
የማኅሌተ ጽጌ ደራሲው ኖ ቀይና ነጭ የሆነው አበባውን ታቅፈሽ እንዳንቺ ሩህሩህ ከሆነው ከሚካኤል ጋር ነይ እንዳላት ለምህረት በርኅራኄው ይመጣል። ቅዱስ ሚካኤል በስሙ ለሚተማመኑ በአማላጅነቱ ለሚያምኑ እግዚአብሔር ለሚፈሩ ሁሉ የመልአኩ ተራዳይነት ጠባቂነቱ ታላቅ ነው። በዚህም ከተጠበቁት መካከል ቅድስት አፎምያ ትጠቀሳለች። ቅድስት አፎምያ ሀገሯ ኬልቅያ ነው። ባለቤቷ አስተራኒቆስ መስፍነ ኬልቅያ ነበረ። እርሷን በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ደገኛ ሴት ናት። በየወሩ በ29 የጌታችንን ልደት፣ ወር በገባ በ21 የእመቤታችንና ወር በገባ በ12 የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ ነበር። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋትና የሦስቱን በዓላት መታሰቢያ ማድረግ እንዳታስተጓጉል አደራ ጋር አዟት። እርሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። በክብር ቦታም አኖረችው። ባሏ ካረፈም በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራት ቀጠለች። ባሏም ታሞ ካረፈ በኋላ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበር። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን መነኮሳያት አስመስሎ ወጥቶ ከደጅ ሆኖ አስጠራት። እርሷም ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም እኛማ በነግህ ጸልየናል አሏት። ቀጥሎም ሰይጣን እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰጥተሽ መጨረሰሽ ስለምንድን ነው? በዚያ ላይ አንቺ እስክትደክሚ የሚደግፍሽ፣ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛም ማግባት ኃጢአት መስሎሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆችን ወልደው የለምን? አሁንም ቤት ስሪ፣ ጎመን ዝሪ፣ ልጅ ያስፈልግሻልና ባላግቢ፣ እሺ በይኝ አላት። ቅድስት አፎምያም አባ ቆብህ መልካም ነበር፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ እያልከኝ ሁለተኛም ባላግቢ ማለትስ ከምን አገኘኸው? ርግቦች እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም። ታዲያ ጥንት በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ሞገተችው። የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ አይቷልና ዝም ብሎ ሊተዋት አልወደደም። ባሏ መንግሥተ ሰማያትን ስለመውረስ ምንም ምጽዋት እንደማይሻ አስመስሎ ነገራት። ቅድስት አፎምያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብና ወፍ ምንጢጥን አብነት አድርጋ እነርሱ እንኳ በሕይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ሰይጣንም አስመሳይ መሆኑ አላዋጣ ቢለው ማንነቱን ቀይሮ ሊያንቃት ቢሞክር የእግዚአብሔርና የቅዱስ ሚካኤል ስም ጠርታ አባረረችው። እርሱም ተመልሶ መጥቶ እንደሚያጠፋት ስቶባት እንደ አቧራ በኖ እንደ ጢስም ተኖ ጠፋ። ሰኔ 12 ቀን ቅዱስ ሚካኤል መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። ሐሳቡንም
የእግዚአብሔር ፈቃድ እንደሆነ ለማስመሰል ሞከረ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደተፈታተነ ሁሉ ቅድስት አፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋግ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ተወታት። ቅድስት አፎምያም በእግዚአብሔር ላይ ጸንታ በቅዱስ ሚካኤልም ተራዳኢነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የታለ በማለት በምድራዊ ንጉስና በጭፍራው መካከል የሚኖር የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግላትና አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤል ስዕል ላይ ያለውን ምልክት አብራርታ የእርሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችለት። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ ወደ ትክክለኛ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅድስት አፎምያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራቸው ጊዜ መልአኩም ፈጥኖ በመድረስ ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎምያን ባረካት። የእረፍት ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድታዘጋጅ አዘዛት። የበዓሉን ዝግጅት አከናውና ሥጋ ወደሙን ተቀብላ ኤጲስቆጶሱንና ካህናቱን እንደየማዕረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎች በኤጲስቆጶሱና በካህናቱ እጅ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ ያሰራላትን የቅዱስ ሚካኤል ስዕል አቅፋ ስማ ከተማጸነች በኋላ ሰኔ 12 ቀን በሰላም አረፈች በማለት ቅዱስ ሚካኤል ካደረጋቸው ተአምራት መካከል ሰኔ 12 ሲታሰብ የባህራንና የቅድስት አፎምያ ታሪኮች ይነሳሉ። እግዚአብሔር በመልአኩ ላይ አድሮ ያደረገው ድንቅ ተአምራትና ስራም ቅድስት ቤተክርስቲያን በታላቅ ድምቀት ታከብረዋለች። ምእመናንም እየዘከሩ የባህራንና የቅድስት አፎምያ ጥበቃ ከቅዱስ ሚካኤል ያገኙ ዘንድ ይህን የመሳሰለውን ታሪክ እየሰሙና ጸበል ጸዲቅም እያዘጋጁ ቅዱስ ሚካኤልን ይማጸኑታል። ዓመት ዓመት ያደርሰን የአባቶቻችን ጸጋ የአባቶቻችንና የቅዱሳን እናቶቻችን ረድኤታቸው ከኛ ጋር ትሁን። አሜን።